إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. ربي اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. እግሮችሽን ሳትብሏቸው ትልቅ ጉድጓድ ውስጥ ብትገቢ ተስፋ አትቁረጪ ውድ እህቴ። የማይገድል መከራ ያጠነክራል እንዲሉ ከነበርሽበት ይበልጥ ጠንክረሽ ትወጫለሽ። ሁሉን ቻዩ አላህም ከታጋሾች ጋር ነው። በጣም ከሚቀርቡሽ ሰዎች መርዘኛ ፍላጻ ቢወረወርብሽም አትዘኝ። ምክንያቱም ያን ሾተል የሚነቅል ቁስሉን የሚያሽርና ፈገግታሽን የሚመልስ አምላክ አለ። አላህ ሱብሓነሁ ወተዓላ ነው። የህንጻ ፍርስራሾች አጠገብ ብዙ አትቆሚ። በተለይም የሌሊት ወፎችና እርኩስ መናፍስት ያሉባቸው ከሆኑ። ይልቁንም አዲስ ንጋት መምጣቱን የምታበስረውን ወፍ ዜማ ፈልጊ። በልጆች አስተዳደግ ጠቃሚ ነገሮችን ለመስራት ባለሽ ጽናት ጥሩ መጽሐፍትን በማንበብ ቁርአንን በመቅራትና ሶላትን በመስገድ በተገቢው ትኩረትና መመሰጥ አላህን በማስታወስ ቤትሽን በማስተካከል የመጽሐፍት መደርደሪያሽን መልክ በማስያዝ በአጠቃላይ በሁሉም ነገሮችሽ ቁም ነገረኛ፣ ልጀኛና ያመረርሽ መሆን አለብሽ። እነዚህን ቁም ነገሮች በመፈጸምሽ ሐዘንንና ጭንቀትን ትገቻለሽ። ራስሽን ስትገመግሚ ቆራጥ አቋም ይኑርሽ። እስቲ እነዚህን ጥያቄዎች ለራስሽ አቅርቢና ተገቢ መልስ ስጫቸው። መመለሻ በሌለው ጉዞ ላይ መሆንሽን ታውቂያለሽ? ለዚህ ጉዞስ ተዘጋጅተሻል? በቀብር ውስጥ ለሚጠብቅሽ ብቸኝነት መጽናኛና ማስታገሻ ከዚህች አላፊ ዓለም የመልካም ሥራ ስንቅ ቋጥረሻል? ዕድሜሽ ስንት ነው? ከዚህ በኋላ ለስንት ዓመት ትኖሪያለሽ? ለእያንዳንዱ የተጀመረ ነገር ማብቂያ እንዳለውና ያ ማብቂያ በገነት ወይም በገሃነም መሆኑን ታውቂያለሽ? በተዘናጋሽበትና እየተዝናናሽ ባለበት ሰዓት የሞት መላእክት መጥተው ነፍስሽን ሲያወጣው ምን እንደሚፈጠር አስበሽዋል? ከቤተሰቦችሽና ከልጆችሽ ጋር የምትለይባት ያች የመጨረሻ ሰዓት ያለችባትን ቀን አስበሻታል? ሞት ከነጣሩ እንዲሁም ነፍስ ስትወጣ ያለውን ህመም ማለት ነው። ያም ሞት ነው። ነፍስሽ ከስጋሽ ከተለየች በኋላ መስጊድ ተወስደሽ የጀናዛ ስግደት ይሰገድብሻል። ከዚያም ሰዎች ተሸክመውሽ ይሄዳሉ። ወዴት? የቀጣዩ ዓለም የመጀመሪያ ደረጃ ወደ ሆነው ቀብር። ቀብርሽ ከጀነት አጸዶች አንዱ ነው ወይስ ከጀሃነም ጉድጓዶች? አስቢው። በዚያን ሰዓት ልመለስና ያጠፋዋቸውን ጥፋቶች ላስተካክል። በዚያን ሰዓት ባለሽበት ኢንተርኔት የለ፣ የለመድሻቸው የመገናኛ ድህረ ገጾች የሉ። እነ ፌስቡክ፣ እነ ቲክቶክ፣ እነ ቴሌግራም የመሳሰሉት የሉ። የለጠፍሻቸውን ጠማማ ፖስቶች፣ የለቀቅሻቸውን ሰውን የሚያሳስቱ ቪዲዮዎች ተመልሼ ላጥፋቸው የሚባል እድል የለም። ኦንላይን የመሆንሽ አጋጣሚ አብቅቷል። እስከ መጨረሻው ከዱንያ ኦፍላይን ነሽ። ስለዚህ እድሉ እያለ በሕይወት እስካለሽ ድረስ በኪሳራ መልኩ ሊታዩ የሚችሉት ነገራቶች አስተካክለሽ ወደ ትርፍ መቀየር ትችያለሽ። ወላሂ ቆራጥ ሆኖ ብቻ መነሳት ነው የሚያስፈልገው። አላህን ሱብሓነሁ ወተዓላ እንዲያጸናሽ ዱዓ ማድረግ፣ በየጊዜው አላህን ማስታወስ፣ በየጊዜው ላጠፋሽው ጥፋት የአላህን ምህረት መጠየቅ። ሌላው ቢቀር
የቀን ውሎሽ እንኳን በአንዲት ቀን በዚያች 24 ሰዓት ውስጥ ምን ያክል መጥፎ ስራና ምን ያክል መልካም ስራ እንደሰራሽ ራስሽን ቁጭ ብለሽ ገምግሚ። አላህ ያዘነለት ሰው ሲቀር የሁሉም ሰው ሚዛን ወደ መጥፎ ስራው ነው ያዘነበለው። አላህ ብቻ ይታረቀን። ለነፍስያ እጅ ሰተን ተውበት ናፈቀን። ዱንያን ወደድን፣ ስለ አኺራ አልጨነቀን። ኸይሩን አላልተን ክፉን ይዘናል አጥብቀን። ያሳዝናል መዘፈቃችን ኃጢአት ውስጥ አውቀን። ባልባሌ ውሎ ዕድሜያችንን ሰረቅን። ኪሳራ ውስጥ ነን፣ እሱ ብቻ ይታረቀን። አላህ ስብሓንሁ ወተዓላ በቀጥተኛው መንገድ ላይ ያጽናን። ያ ሐዩ ያ ቀዩም ቢረሕመቲከ ነስተጊዝ አስልሕ ለና ሸእነና ኩለህ ወላ ተኪልና ኢላ አንፉሲና ጠርፈተ ዐይን اللهم قلت وقولك الحق ادعوني أستجب لكم فها نحن يا الله ندعوك بالهداية والإخلاص والثبات برحمتك يا أرحم الراحمين. اللهم اغفر لي جميع ذنوبي فإنه لا يغفر الذنوب إلا أنت. اللهم توفنا مسلمين. اللهم ارحمنا وارحم موتانا وموتى المسلمين. اللهم إنك عفو تحب العفو فاعف عنا. اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت وقنا واصرف عنا شر ما قضيت إنك تقضي ولا يقضى عليك إنه لا يذل من واليت تباركت ربنا وتعاليت. اللهم لا تدع منا مريضا إلا شفيته ولا مظلوما إلا نصرته ولا مكروبا إلا فرجت عنه ولا مديونا إلا سددت عنه دينه يا رب العالمين. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أحينا مسلمين وأمتنا مسلمين غير خزايا ولا مفتونين ونعوذ بك من الفتن ما ظهر منها وما بطن. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.